ምናልባት ትንሽ ቆም ብላችሁ እንድታስቡ የሚያደርጋችሁን አንድ ጥያቄ ልጠይቃችሁ። እስካሁን ስትታገሉት የኖራችሁት ያረጅሙ ከባዱና ግራ አጋቢው የህይወት ክፍል የታሪካችሁ ማብቂያ ባይሆንስ? ይልቁንም የህይወታችሁ የአንድ ምዕራፍ ማብቂያና እስካሁን ልታዩት ያልቻላችሁት የአዲስ ነገር መጀመሪያ ቢሆንስ? እየተሰማችሁ ያለው ጫና፣ እረፍት ማጣትና የሆነ ነገር ሊቀየር ነው የሚለው ስሜት ጭንቀት ባይሆንስ? እግዚአብሔር በህይወታችሁ ውስጥ ለሚመጣው ትልቅ ለውጥ እያዘጋጃችሁ ቢሆንስ? ዛሬ እግዚአብሔር አሁን በህይወታችሁ ውስጥ ትልቅ ለውጥ ለማምጣት እየሰራ መሆኑን የሚያሳዩ 6 ግልጽ ምልክቶችን ላሳያችሁ ፈልጋለሁ። 6ቱንም ተከታተሉኝ። ምክንያቱም 5ኛው ምልክት አብዛኛው ሰው ነገር ሁሉ እየፈረሰ እንደሆነ አድርጎ የሚሳሳትበት ነው። ነገር ግን በእውነቱ አዲስ ነገር ሊጀምር እንደሆነ የሚያሳይ በጣም ግልጽ ምልክት ነው። በዚያ መልካም ባልነበረው ወቅት ታማኝ ሆናችሁ ቆይታችኋል፣ ጸልያችኋል፣ አምናችኋል፣ ጸንታችሁ ቆማችኋል። ጊዜ ያለፈ ሲሄድ ግን በእግዚአብሔር መታመን እየከበደ መጣ። እናንተም የድካም ስሜት ተሰማችሁ። ተስፋ ያደረጋችሁት ለውጥ በጠበቃችሁት ጊዜ አልመጣም። በሩ ከተጠበቀው በላይ ተዘግቶ ቆየ። ከእነዚህ ሁሉ በስተጀርባ ያለው ጥያቄ ደግሞ በእርግጥ የሆነ ነገር ሊቀየር ነው ወይስ ሕይወቴ ሁል ጊዜ እንዲህ ሆኖ ነው የሚቀጥለው የሚል ነው። ዛሬ ለዚህ ጥያቄ መልስን ከዚህ ቪዲዮ ታገኛላችሁ። በባዶ መበረታቻ ሳይሆን እግዚአብሔር አንድን ሰው ለትልቅ ነገር ሲያዘጋጀው ምን እንደሚያደርግ መጽሐፍ ቅዱስ ወጥ በሆነ መንገድ የሚያሳይንን መሰረት በማድረግ ነው። ምልክት 1 በማንኛውም ማካካሻ ሊረግብ የማይችል የተለየ የእረፍት ማጣት ስሜት። በውል ጠቅሳችሁ ልታወጡት አትችሉም፣ ነገር ግን በውስጣችሁ የሆነ ነገር እያደገ እንደሆነ ይሰማችኋል። የደስታ ስሜት ማጣት ወይም ዲፕሬሽን የለባችሁም። ግልጽ በሆነ ነገርም አትጨነቁም። ብቻ የሆነ የእረፍት ማጣት ስሜት አለባችሁ። ለበለጠ ነገር የተፈጠራችሁ መሆናችሁን የሚናገር ስሜት። ትኩረታችሁን ለመበታተን ሞክራችኋል። በስራ ራሳችሁን ጠምዳችኋል። ስልካችሁን ስክሮል ታደርጋላችሁ። በእንቅልፍ ራሳችሁን ለመሸወድ ሞክራችኋል። ነገር ግን አሁንም ያ ጸጥተኛ ስሜት ይመለሳል። ይህ ዝም ብሎ በአጋጣሚ የመጣ አይደለም። ወደ ቀኝም ሆነ ወደ ግራ ዞር ብትል ጆሮ ከኋላህ መንገዱ ይህ ነው፣ በእርሱ ሂድ የሚል ድምፅ ይሰማሃል ይላል። ያ ድምፅ በትክክል እንዲህ አይነቱን የእረፍት ማጣት ይፈጥራል። እግዚአብሔር የመንገዳችሁ አቅጣጫ ሊቀየር ሲል ሆን ብሎ ሰላማችሁን ያናውጠዋል። አብርሃምን አስቡት። እግዚአብሔር ካርታ አልሰጠውም። የሰጠው አቅጣጫና አሁን ባለበት ቦታ ላይ ያለመመቻቸት ስሜት ነው። ያ ያለመመቻቸት ስሜት በሕይወት ውስጥ የታላቁ ጉዞ መጀመሪያ ነበረ። እረፍት ማግኘት ካልቻላችሁ ስሜቱን ለማስታገስ አትሞክሩ። ይልቁንም እግዚአብሔርን ይህ ስሜት ወዴት እያመለከተኝ ነው ብላችሁ ጠይቁት። ምልክት 2 የቆዩ ፍላጎቶቻችሁ እየሞቱ ነው። ያላሰባችኋቸው አዳዲስ ፍላጎቶች ደግሞ እየተፈጠሩ ነው። ቀደም ሲል ትኩረታችሁን ይስቡ የነበሩ ነገሮች አሁን አይችሉም። ከወራት በፊት ስትከተሏቸው የነበሩ ግቦች አሁን በድንገት ባዶ ሆነው ይታያችኋል። ቀደም ሲል ምቹ ሆነው ይሰሟችሁ የነበሩ አካባቢዎች አሁን ጉልበታችሁን የሚጨርሱ ሆነው አግኝታችኋቸዋል። በሌላ በኩል ደግሞ አዳዲስ ፍላጎቶች ያለምንም ጥረት በጸጥታ እየተፈጠሩ ወዳልጠበቃችሁት አቅጣጫ እያመለከቷችሁ ነው። ይህ በራሳችሁ ፍላጎት ልታደርጉት የማትችሉትን ነገር መንፈስ ቅዱስ በውስጣችሁ እያደረገ እንደሆነ የሚያሳይ ነው። መዝሙር 37:4 በእግዚአብሔር ደስ ይበለህ የልብህንም መሻት ይሰጥሃል ይላል። ነገር ግን ይህ ማለት ቀደም ሲል የምትፈልጉትን ነገር ይሰጣችኋል ከሚለው በላይ ትርጉም አለው። በእግዚአብሔር ደስ ሲላችሁ የእሱን ፍላጎቶች በውስጣችሁ ያኖራል። የምትፈልጓቸውን ነገሮች ከመሰረቱ በውስጣችሁ ይለውጣቸዋል። የወደፊቱ ውጫዊ ለውጥ ከመምጣቱ በፊት ሁልጊዜም ቢሆን አስቀድሞ የውስጥ መታደስ ይከሰታል። አሁን ፍላጎቶቻችሁ እየተለወጡ ከሆነ አትታገሉት። በውስጣችሁ እየተፈጠረ ያለውን ነገር ተከተሉ። ምልክት 3 ከዚህ ቀደም ከነበረው ሁሉ የተለየ ለእግዚአብሔር የሚሆን ያልተለመደ የረሃብ ስሜት። አንዳንድ ጊዜ ጸሎትን እንደ ልማድ ብቻ ታደርጉታላችሁ። በሌሎች ጊዜያት ደግሞ ወደ እግዚአብሔር የበለጠ ለመቅረብ ብቻ ትመኛላችሁ። አሁን ላይ እንደዚህ ያለ የጠለቀ የረሃብ ስሜት እየተሰማችሁ ከሆነ ትኩረት ስጡ። ምክንያቱም በመጽሐፍ ቅዱስ ውስጥ ከእግዚአብሔር ጋር በጣም የጠለቀ ቅርበት የሚፈጠርባቸው ጊዜያት ሁልጊዜም ቢሆን ከታላላቅ የህይወት ለውጦች በፊት የሚመጡ ናቸው።
ሙሴ ወደሚቃጠለው ቁጥቋጦ ከመምጣቱ በፊት ከእግዚአብሔር ጋር ብቻውን 40 ዓመታትን አሳልፏል። ጳውሎስ በግልጽ ወንጌልን መስበክ ከመጀመሩ በፊት በአረቢያ ከእግዚአብሔር ጋር ብቻውን 3 ዓመታትን አሳልፏል። ያ ጥልቅ ቅርበት እግዚአብሔርን የመጠበቃችሁ ፍሬ ብቻ አልነበረም፣ ይልቁንም ለሚቀጥለው ትልቅ ነገር ዝግጅት ነበረ። እግዚአብሔር በሕይወታችሁ ውስጥ ትልቅ ነገር ሊቀይር ሲል አስቀድሞ ወደ እሱ ያቀርባቸዋል። ምክንያቱም የሚመጣው አዲስ ምዕራፍ ያለፈው ዘመን ካልጠየቀው በላይ የጠበቀ ግንኙነት ስለሚያስፈልግ ነው። ምልክት 4 ክፍት የነበሩ በሮች በጸጥታ እየተዘጋጉ ነው። ነገር ግን በውስጣችሁ እግዚአብሔር ወደ አዲስ አቅጣጫ እየመራችሁ እንደሆነ በጥልቀት ይሰማችኋል። ይህ እንደ ውድቀት ወይም እንደ ቅጣት አይሰማችሁም። ይልቁንም ሙሉ ጉዞውን ጨርሶ እንዳበቃ ምዕራፍ ነው የሚሰማችሁ። ማብቃቱም የሆነ ነገር ስለተበላሸ ሳይሆን ፈጽሞ ለዘላለም እንዲቀጥል ታስቦ ስላልተፈጠረ ብቻ ነው። ራእይ 3:7 እግዚአብሔር የዳዊት መክፈቻ እንዳለው ይናገራል። እሱ የሚከፍተውን ማንም አይዘጋውም፣ የሚዘጋውንም ማንም አይከፍተውም። ቀደም ሲል ክፍት የነበሩ በሮችን መዝጋት ሲጀመር ለእናንተ ያለው ዕቅድ አልቆበት አይደለም። ይልቁንም አሁን ቆማችሁ ባላችሁበት ቦታ ገና ወደማይታየው አዲስ በር አቅጣጫችሁን እያስተካከለላችሁ ነው። የዮሴፍ በሮች በጣም አሳዛኝ በሆነ መንገድ ነበር የተዘጉት። በገዛ ወንድሞቹ ተሸጠ። ነገር ግን እያንዳንዱ የተዘጋ በር ቤተሰቦቹ በሕልማቸው እንኳን ሊገምቱት ወደማይችሉት ከፍተኛ ደረጃ ይመራው ነበር። ያለፈውን ምዕራፋችሁን ይገልጹ የነበሩ ነገሮች አሁን በጸጥታ እየረገፉ ከሆነ የሆነ ነገር ተበላሽቷል ብላችሁ አታስቡ። ይልቁንም እግዚአብሔርን የሆነ ነገር ዝም ብሎ እያበቃ ይሁን ብላችሁ ጠይቁት። ምልክት 5 ተሸፍነው የነበሩ ነገሮች በድንገት ይገለጣሉ። መገለጣቸውም እንደ ጉዳት ሳይሆን እንደ ማጣት ይሰማችኋል። ይህ አብዛኛው ሰው ተሳስቶ የሚረዳውና በደንብ ልናስተውለው የሚገባው በጣም አስፈላጊው ምልክት ነው። እግዚአብሔር ታላቅ ለውጥ ለማምጣት ሲዘጋጅ አብዛኛውን ጊዜ አስቀድሞ ነገሮች የሚጋለጡበትን ጊዜ ያመጣል። ይመስሉ የነበረውን ያህል ያልሆኑ ግንኙነቶች ከእንግዲህ ችላ ልትላቸው የማትችላቸው ደረጃ ላይ ደርሳሉ። በራሳችሁ ልብ ውስጥ አይቼ እንዳላየሁ አልፋችኋለሁ ያላችኋቸው ልምዶች በድንገት ከፊታችሁ ይደቀናሉ። ከውጭ ሲታይ ነገር ሁሉ በአንድ ጊዜ እየፈረሰ ያለ ይመስላል። ነገር ግን በትክክል እየሆነ ያለው ይህ ነው። እግዚአብሔር ስንጥቅ ባለበት ቦታ ላይ አዲስ ነገር ሊገነባ አይችልም። ስለዚህ ወደሚቀጥለው ምዕራፍ ከመሸጋገራችሁ በፊት አብረዋችሁ ሊቀጥሉ የማይችሉትን ነገሮች ይገልጣል። አንደኛ ቆሮንቶስ 3:13 የእያንዳንዱ ሰው ሥራ በእሳት እንደሚገለጥና እሳቱም ጥራቱን እንደሚፈትነው ይናገራል። ዓላማው እውነተኛ የሆነውን ለማጥፋት ሳይሆን ከወዲሁ መሰረት የሌለውን አቃጥሎ ለማስወገድ ነው። ኢየሱስ አልዓዛርን ከሞት ከማስነሳቱ በፊት አልዓዛር ፈጽሞ መሞት ነበረበት። ተአምሩ ያለ ጥርጥር ተአምር ተብሎ ይታወቅ ዘንድ ሁኔታው ፈጽሞ የማይቻል ደረጃ ላይ መድረስ ነበረበት። አሁን በአካባቢያችሁ ያሉ ነገሮች እየተገለጡ ከሆኑ አትሽሹ። ነገሩ የቀዶ ሕክምና ያህል በጥንቃቄ እየተከናወነ ያለ ነው። ሆን ተብሎ የተደረገ ነው። እግዚአብሔር አዲስ ነገር ለመገንባት ቦታውን እያጸዳ ነው። ምልክት 6 በቃላት ልታብራሩት ባትችሉም እንኳ የሆነ ነገር ሊመጣ እንደሆነ የሚናገር ጸጥተኛና የማይናወጥ የውስጥ ስሜት ይሰማችኋል። ይህኛውን በቃላት መግለጽ በጣም ከባድ ነው። ነገር ግን እየተለማመዳችሁት ከሆነ በደንብ ታውቁታላችሁ። ድምፁ ጎላ ያለው ወይም ግርግር ያለው አይደለም። በቃ በውስጣችሁ በጥልቀት ጸጥ ያለ ስሜት ነው። በዙሪያችሁ ካለው ሁኔታ የተነሳ ምንም አይነት ማስረጃ የላችሁም። እንዲያውም ሁኔታዎቻችሁ ከዚህ ተቃራኒ የሆነ ነገርን የሚያሳዩት። ነገር ግን ስሜቱ ሊለቃችሁ አይችልም። ይህ ዝም ብሎ የምኞት አስተሳሰብ አይደለም። ሮሜ 8:16 መንፈሱ ራሱ ከመንፈሳችን ጋር የእግዚአብሔር ልጆች መሆናችንን ይመሰክራል ይላል። አንዳንድ ጊዜ ያ ግንኙነት የሚመጣው በጎላ መለከት ሳይሆን በትክክል እንደዚህ ባለ ግትርና ሊብራራ በማይችል የውስጥ ዕውቀት ነው። የጌታችን እናት ማርያም ፈጽሞ የማይቻለው ነገር ከመከሰቱ በፊት ተናግሯት ነበር። ስምዖንም ከማየቱ በፊት ያውቅ ነበር። እግዚአብሔር የአንድን ሰው መንፈስ ለሚመጣው ነገር አስቀድሞ ሳያዘጋጅ በድንገት አቅጣጫውን አይቀይርም።
አሁን ባላችሁበት ሁኔታ ውስጥ ከምታዩት ነገር ጋር የማይጣጣም ጸጥተኛ ዕውቀት በውስጣችሁ ካለ ቸል አትበሉት። ይህ ማለት ሁኔታዎቻችሁ ገና ባይደርሱበትም መንፈሳችሁ ግን ነገሩን አስቀድሞ ተቀብሎታል ማለት ሊሆን ይችላል። ከመጨረሳችን በፊት በልባችሁ እንድትይዙት የምፈልገው ነገር ነው። ያለፋችሁበት ጊዜ በከንቱ የባከን አልነበረም። የእረፍት ማጣት ስሜት፣ ጭንቀት አልነበረም፣ የመንገድ አቅጣጫ መቀየሪያ እንጂ። የተቀያየሩት ፍላጎቶቻችሁ ግራ መጋባት አልነበሩም፣ ዝግጅት እንጂ። ለእግዚአብሔር የነበራችሁ ረሃብ ትልቁ እንቅስቃሴ ከመምጣቱ በፊት እርሱ ወደ ራሱ እያቀረባችሁ ስለነበረ ነው። የተዘጋጉት በሮች ውድቀት አልነበሩም፣ ቦታችሁን ማስተካከያዎች እንጂ። ነገሮች መገለጣቸው ማፍረሻ አልነበረም፣ ለአዲሱ ነገር ቦታ ማጽጃ እንጂ። በውስጣችሁ ይዛችሁት የኖራችሁት ጸጥተኛ ዕውቀት ደግሞ አሁን በሕይወታችሁ ውስጥ ካሉት ነገሮች ሁሉ እውነተኛው ነገር ሊሆን ይችላል። ኤርምያስ 29:11 ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ይላል። እግዚአብሔር እንደኔ የተናገረው የተሻለ ነገር ይመጣል ብለው ለማመን ምንም አይነት የሚታይ ምልክት ላልነበራቸው በስደት ላይ ለነበሩ ሕዝቦች ነበረ። እርሱ በእቅዶቹ ላይ እየሰራው ነው አላለም። ይልቁንም እኔ አውቃቸዋለሁ ነው ያለው። በእርግጥ የሆነ ነገር ይመጣ ይሆን እያላችሁ በዚህ ወቅት ውስጥ ስታሳልፉ፣ እርሱ ግን እያንዳንዱን ነገር በጸጥታ ወደ ቦታው እያስገባ ነበር። የመጨረሻውን የዝግጅት ምዕራፍ ምንም ነገር እንደማይቀየር የሚያሳይ ማስረጃ አድርጋችሁ አትሳሳቱ። ታማኝ ሆናችሁ ቀጥሉ። ወደ እርሱ ተጠጉ፣ ተዘጋጁ። ምክንያቱም ከእነዚህ 6 ምልክቶች መካከል ጥቂቶቹ እንኳን አሁን በሕይወታችሁ ውስጥ ካሉ ተስፋ ስታደርጉት የኖራችሁት ለውጥ ካሰባችሁት በላይ በጣም ቀርቦ ሊሆን ይችላል። ከማብቃታችን በፊት ከእነዚህ 6 ምልክቶች መካከል አሁን በሕይወታችሁ ውስጥ በግልጽ እየተለማመዳችሁት ያላችሁት የትኛውን ነው? ቁጥሩን ብቻ አስተያየት መስጫው ላይ አስቀምጡልኝ። ይህንን መልእክት ለረጅም ጊዜ እየጠበቀ ላለና በእርግጥ የሆነ ነገር ሊቀየር ነው ወይስ አይደለም ብሎ መጠራጠር ለጀመረ ሰው አጋሩት። አብረን መንገዳችንን እንድንቀጥልም ሰብስክራይብ አድርጉ። እግዚአብሔር በሕይወታችሁ ውስጥ መስራቱን አልጨረሰም። አዲስ ምዕራፍ ሊጀምር ነው።